በረሃ ሲባል ብዙ ጊዜ የምናስበው እነዚህን ሲሆን እነዚህም በረሃ ናቸው። በረሃ ሳይንሳዊ ትርጉሙ በጣም ትንሽ እርጥበት የሚያገኝ ቦታ ማለት ሲሆን እነዚህም ቦታዎች ለእጽዋትና እንስሳት ምቹ አይደሉም። የእጽዋትን በእነዚህ ቦታዎች አለመኖርና መሬት መጋለጥ ምድሩን ዲአኑዴሽን ለተባለ ሂደት ያጋልጣል። ዲአኑዴሽን በተንቀሳቃሽ ንፋስ፣ በረዶ፣ ውሃ ወይም ወጀብ ምክንያት የመሬት ቅርጾችና ገጽታዎች ከፍታ እንዲሸረሸር የሚያደርግ ሂደት ነው። ከመሬት መሸርሸር ጋር የሚለያዩትም መሬት መሸርሸር የአፈር ድንጋዮችና ሌሎች አካላት ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ ሲሆን ዲአኑዴሽን ግን የተለያዩ የተፈጥሮ ሂደቶች ተደምረው የሚያመጡት የምድር ከፍታ መቀነስ ነው። የምድራችን 1/3 በበረሃና በከፊል በረሃ የተሸፈነ ነው። ዛሬም የምናወራው ስለ ዓለማችን ትልቁ በረሃ አንታርክቲካ ነው። አንታርክቲካ የምድራችን የመጨረሻ ደቡብ የሚገኝ አህጉር ሲሆን የምድር ደቡብ ዋልታም በዚህ አህጉር ይገኛል። ጥልቀቱ 14,200,000 ስኩዌር ኪሎ ሜትር ነው። የዓለማችን 5ኛ ትልቁ አህጉር ሲሆን በርቀት በማይመች አየር ሁኔታ እና ምንም አይነት ከሌሎች አህጉራት ጋር የሚያገናኝ የምድር ድልድይ ባለመኖሩ ምክንያት አንታርክቲካ አህጉር በቀል ሰዎች የሌላት ብቸኛው አህጉር ናት። አንታርክቲካ ያለፈውን 35 ሚሊዮን ዓመት በጸጥታና መገለል ያሳለፈች አህጉር ናት። በመርከብ ላይ የሚኖሩና ጎብኚዎችን ሳይጨምር በበጋ ወቅት 5000 ሰዎች በምርምር ጣቢያዎች የሚኖሩ ሲሆን በክረምት ወራት ግን ያ ቁጥር ወደ 1000 ዝቅ ይላል። አንታርክቲካ በአማካኝ የመጨረሻው ቀዝቃዛ ደረቅና ንፋሳማ አህጉር ናት። የዓለማችን 70% ንጹህ ውሃ በዚህ አህጉር ተከማችቶ የሚገኝ ሲሆን ይህ አህጉር ሙሉ በሙሉ ቢቀልጥ የምድርን የባህር ጠለል ከፍታ በ60 ሜትር ይጨምራል። ይህም የዓለማችንን ትላልቅ የባህር ዳርቻ ያሉ ከተሞች ልክ እንደ ማያሚ፣ ሻንሃይ፣ ሌጎስ፣ ሲድኒ፣ ሃምቡርግ እና ሌሎችም ከተሞች በውሃ ይዋጣሉ። እንደ አንታርክቲካ አይነት አህጉር ለመኖሩ ለመጀመሪያ ጊዜ መላምት የተሰጠው በጥንታዊ ግሪካውያን ሲሆን በዛ ጊዜ ስለ አርክቲክ ማለትም በምድር ሰሜን ዋልታ ወይም ጫፍ የሚገኝ የበረዶ ክልል ከመርከብ ጉዞ መዝገቦች፣ ታሪኮች እና ገለጻዎች በመነሳት ይታወቅ ስለነበር ምድርም ክብ ወይም ሉል መሆኗንም በዚያ ጊዜ ማረጋገጥ በመቻላቸው ምድር የተመጣጠነች እንድትሆን ልክ እንደ በሰሜን የሚገኘው የበረዶ ግግር በደቡብ ይኖራል ብሎ በመገመት ዛሬ የምንጠቀምበትን አንታርክቲካ የሚለውን ስም አውጥተውለታል። አንታርክቲካ አንት እና አርክቶስ ቃሎች ድምር ውጤት ሲሆን ትርጉሙም የድብ ህብረ ከዋክብት ተቃራኒ ማለት ነው። ይህንንም ያሉትም አርክቲካ የተገኘው የድብ ህብረ ከዋክብትን ተጠቅመው ተመርተው ስላገኙት ነበር። ከመላምት የዘለለ ግን ለመጀመሪያ ጊዜ በአይናቸው የተመለከቱት ሰዎች አንዳንድ መረጃዎች እንደሚያሳዩት ከ1300 ዓመት በፊት በኒውዚላንድ ይኖሩ የነበሩ ፖሊኒዥያኖች ነበሩ ተብሎ ይታሰባል። በፖሊኒዥያኖች አፈ ታሪክ ፖሊኒዥያዊ መርከበኞች ፀሐይ ነክቶት ስለማያውቅ የበረዶ ተራሮች ይናገራሉ። በማስረጃ የተደገፈ ለመጀመሪያ ጊዜ አንታርክቲካ የተገኘው ወይንም በሰው የታየው በ1820 በሩሲያዊ ጉዞዎችና ፍለጋዎች ነበረ። ፋቢያን ጎትሊብ ቮን ቤሊንግሻውዘን እና ሚካኤል ላዘሬቭ የተባሉ መርከበኞች ፊንቡል የተባለውን የአንታርክቲካ የበረዶ አካል መመልከት የቻሉ ጊዜ ነበረ። ከሁለተኛው የዓለም ጦርነት በኋላ የተለያዩ የዓለማችን ሀገራት አንታርክቲካን የራሳቸው ለማድረግ ሞክረው ነበር። ለምሳሌ አሜሪካ ከኦገስት 26 1946 እስከ 1947 መጀመሪያ ድረስ ሃይጃምፕ የሚባል ኦፕሬሽን በመተግበር 13 የውጊያ መርከቦች፣ 4700 ወታደሮች እና የተወሰኑ አውሮፕላኖችን ወደ አንታርክቲካ ልከው ነበር። ዓላማቸውም ወታደሮችን በዚህ አደገኛ ቅዝቃዜ ለማሰልጠን የውጊያ መሳሪያዎችና የተለያዩ ቁሳቁሶችን በዚህ ቅዝቃዜ እንዴት እንደሚሆኑ ለመመራመር እና በዚህ አህጉር ሊመጣ ለሚችል ውጊያ ለመዘጋጀት ነበር። አርጀንቲና፣ እንግሊዝ፣ ቺሊ እና ሌሎች ሀገሮች አንታርክቲካና በአንታርክቲካ ዙሪያ በሚገኙ ደሴቶችን በመቆጣጠር ሳይንሳዊ ምርምሮችን ማከናወን ቀጠሉ። እነዚህም የሳይንስ ሰፈራዎችና ክልሎች በአንታርክቲካ ላይ ያለውን ዓለም አቀፋዊ ውጥረት አጦዙት። የቀዝቃዛው ጦርነትም ወደዚህ አህጉር መሰራጨት አደጋም አስፋፉ። ይህንንም ለመቅረፍ በጁን 23 1961 ከተደጋጋሚ ሙከራዎች በኋላ በጊዜው በአንታርክቲካ ይንቀሳቀሱ የነበሩ 12 ሀገራት በአንታርክቲካ ሳይንሳዊ ምርምር ነጻነት፣ የወታደራዊ እንቅስቃሴዎች ሙሉ በሙሉ ገዳ እና ሌሎች ብዙ ሁኔታዎችን በማርቀቅ ስምምነት ላይ ያውለዋል። ይህ ስምምነትም በቀዝቃዛው ጦርነት ጊዜ የመጀመሪያው የጦር መሳሪያ ቁጥጥር ስምምነት ነበር። ይህም ስምምነት የአንታርክቲካን ሉዓላዊነት ማስከበር ችሏል። ከ1960ዎቹም በኋላ ይህ ስምምነት እጅግ በጣም መስፋፋትና ብዙ የዱር እንስሳትና የብዝሃ ሕይወት ጥበቃ ስምምነት ማካተት ችሏል። ይህ ስምምነት ለሁላችንም በኩልነት አንታርክቲካን አበርክቷል።
ሰላማዊ የሳይንስ ምርምር በአካባቢው ሙሉ በሙሉ እንደተጠበቀ ሆኖ እንዲቀጥል ፈቅዷል። ወደዚህ አህጉር ቱሪዝምም እጅግ በጣም ቁጥጥር የተሞላበት ነው። በጣም በጥሩ ምክንያት ላይ በመመርኮዝም ተፈጥሮ አካባቢያዊ ስጋትም ለዚህ ቁጥጥር ትልቅ ምክንያቶች ናቸው። ይህ አህጉር በብዝሃ ሕይወትና በብርቅዬ እንስሳት የተሞላ ስለሆነ አካባቢው እጅግ በጣም ስስና ለአደጋ ቅርብ ነው። ይህንን ምሳሌ ውስጥ በማስገባት ለምሳሌ በአንታርክቲካ የማዕድን ቁፈራ በሕግ የተከለከለ ነው። የአካባቢውን ሕይወት ሊረብሹ የሚችሉ ነገሮችም በጥብቅ ቁጥጥር ውስጥ ያሉ ሲሆን በዚህ አህጉር የሚደረጉ ሁሉም ነገሮች ያለ አካባቢያዊ ተጽዕኖ ግምገማ አይደረጉም። እነዚህ ሕጎች አስፈላጊ ቢሆኑም ቱሪዝምን ኦልሞስት የማይቻል ያደርጉታል። በአጠቃላይ አንታርክቲካ ለመሄድም ከባድ ያደርጉታል። ምንም አይነት የትራንስፖርት አውሮፕላኖችም ወደ አንታርክቲካ አይጓዙም። ምክንያቱም በአቪዬሽን ኢቶፕስ ማለትም ኤክስቴንድድ ሬንጅ ትዊን ኢንጂን ኦፕሬሽንስ ፐርፎርማንስ ስታንዳርድስ አንድ አውሮፕላን ከአየር ማረፊያዎች ርቀው መብረር የሚችሉበት ርዝመት ስለሚያግድ። በሌሎች አህጉሮች ላይ የአውሮፕላን ማረፊያዎች እጥረት የለም። አንታርክቲካ ላይ እጥረት በመኖሩ በረራዎች አይደረጉም። ግን ሁሉም አይነት በረራዎች አይቻሉም ማለት አይደለም። ቻርተርድ አውሮፕላኖች ሪሰርቸሮችን ይዘው አንዳንዴ ወደ አንታርክቲካ ይጓዛሉ። ወደ አንታርክቲካ የተለመደ የመሄጃ ዘዴ በመርከቦች ሲሆን አብዛኛው የአንታርክቲካ ቱሪዝምም በትላልቅ የሽርሽር መርከቦች ነው። ተጓዦችም የተለያዩ ፈቃዶችን ማግኘት የሚጠበቅባቸው ሲሆን የሚፈቀድላቸውም የተወሰኑ የተሰየሙ ቦታዎችን እንዲመለከቱ ነው። ሌላ ቱሪዝምን ከባድ ቁጥጥር ውስጥ ከጣሉ ነገሮች መካከል ደህንነት ነው። አንታርክቲካ ለሰው ልጆች እጅግ በጣም አደገኛ ቦታ ነው። ታሪክ እንደሚያሳየውም በዚህ ቦታ መጎዳትም ሆነ መሞት በጣም ቀላል ነው። ቅዝቃዜው የሰውነት አካላችንን በቀላሉ ማድረቅና መግደል ይችላል። ንፋሱ ደግሞ በልዩ የከባቢ አየር ሁኔታዎች ምክንያት ካባቲክ የተባሉ የተለዩ የንፋስ አይነቶች ይነሳሉ። እነዚህ ንፋሶች ከፍተኛ ፍጋት ያለውን አየር ከከፍታ ቦታዎች ወደ ዝቅተኛ ቦታዎች በአደገኛ ፍጥነት የሚነፍሱ ንፋሶች ናቸው። እነዚህ ንፋሶች ክፍት ቦታዎች ላይ ለቀናት ያለማቋረጥ የሚነፍሱ ሲሆን አንታርክቲካም በክፍት ቦታዎች የታደለች ነች። ንፋሱ በረዶንም አንስቶ ይዞ ስለሚነፍስ በዚህ ንፋስ የተያዘ ሰው በቀላሉ ለማየት መቸገርና ግራ መጋባት ስለሚዳረግ ለመጥፋትና መሞት አደጋ ያጋልጣል። መሰናክሎችን በሙሉ አልፈውና አደጋዎችን ተጋፍተው አንታርክቲካ ለሚደርሱ ጎብኚዎች ኢንተርናሽናል አሶሲዬሽን ኦፍ አንታርክቲካ ቱር ኦፕሬሽንስ በአማርኛ የአንታርክቲካ ጉብኝት ኦፕሬተሮች ዓለም አቀፍ ማህበር በ1991 በ7 ኩባንያዎች የተቋቋመ ሲሆን ተልእኮውም ደህንነቱ የተጠበቀ እና የአካባቢ ጥበቃ ኃላፊነት ያለው የግል የአንታርክቲካ ጉብኝትን ለማበረታታትና ለማስተዋወቅ ነው። ይህ ድርጅትም የአንታርክቲካ ስምምነት በሁሉም ሰዓት እንዲከበርና እንዲተገበር ያደርጋል። አብዛኛው ወደ አንታርክቲካ ጉብኝቶችም በዚህ ድርጅት የሚዘጋጁ ናቸው። ይህ ድርጅት ከሚያስከብራቸው ሕጎችን መካከል ከዱር እንስሳት በቂ ርቀትን መጠበቅና አለመመገብ፣ አህጉር በቀል ያልሆኑ እንስሳትን ወደዚህ አህጉር በጎብኚዎች ምክንያት እንዳይተዋወቁ መቆጣጠር፣ ድምፅን ምንም ጊዜ መቆጣጠር ማለትም ከፍተኛ ድምፅ አለማውጣት፣ ጎብኚዎች የሚራመዱበትን መሬት እንዲጠነቀቁ ማድረግ ምክንያቱም ጥቃቅን እጽዋት ሳይቀሩ በሕግ ከለላ ስር ስለሆኑ፣ የመጓጓዣ ሕጎችን ማስከበር እና መቆጣጠር፣ አንዳንድ ቦታዎችን ሙሉ በሙሉ ከሰው ንክኪ ነፃ ማድረግ። ለምሳሌ በሳይንሳዊ ምርምር ላይ ያሉ ቦታዎችን ምንም አይነት በቱሪስቶች አላስፈላጊ እና ጥናትን ሊያበላሹ የሚችሉ ጣልቃ ገብነት እንዳይኖርባቸው ማድረግ። ሌላ ደግሞ ጎብኚዎች ምንም አይነት ነገር ከአንታርክቲካ ይዘው እንዳይሄዱ መቆጣጠር። ለምሳሌ እንደ ድንጋይ፣ የእንስሳት ቅሪተ አካልና የመሳሰሉት ከአንታርክቲካ እንዳይወሰዱ መቆጣጠር። በመጨረሻም ቆሻሻ እንዳይጣል ይቆጣጠራል። አንታርክቲካ በብዙ አይነት ችግሮችና መሰናክሎች የተሞላ ወደዛ ለመጓዝ ብዙ ሕጎች፣ ፈቃዶች እና የተለያዩ የትራንስፖርት ችግሮች ቢኖሩም የአንታርክቲካ ቱሪዝም በጣም በፍጥነት በማደግ ላይ ያለ ዘርፍ ነው። ከ2018 እስከ 2019 ድረስ 56,000 በላይ ጎብኚዎች አንታርክቲካን የጎበኙ ሲሆን ከ2019 እስከ 2020 ድረስ ደግሞ 75,000 የሚጠጉ ጎብኚዎች ማግኘት ተችሎ ነበር። እንደ IAATO ሪፖርቶች ከ2008 የዓለም ኢኮኖሚያዊ ቀውስ ቀጥሎ ከነበረው ትንሽ ጊዜ በስተቀር ኮሮና እስከተነሳበት ጊዜ በየዓመቱ ጎብኚዎች ቁጥር በመጨመር ላይ ነበር። አሁን ቁጥሮች በድጋሚ እንደሚጨምሩ ይጠበቃል። የጎብኚዎች መብዛትም የተለያዩ ችግሮች መጨመር አደጋ ያመጣል ተብሎ ይጠረጠራል። የእንስሳዎች መታወቅ፣ የአካባቢ ብክለት፣ የአካባቢው እንስሳት መረበሽ። ለምሳሌ 2 የዝሆን ሲሎች በእንግሊዝኛ ኤሌፈንት ሲል
በቱሪስቶች ጸባይ ምክንያት ከገደል ላይ መውደቃቸው ተመዝግቧል። የአንታርክቲካ ስምምነት ሴክሬታሪያት ህጎቹም የባሰ ይጥበቁ የሚል ጉርምርምታዎች ወደ ጩኸት በመቀየር ላይ ይገኛሉ። የተለያዩ ኮንፈረንሶችን በዓለም ዙሪያ እንዴት አንታርክቲካን የበለጠ መቆጣጠርና መጠበቅ እንደሚቻል ለመረዳት እየተደረጉ ይገኛሉ። ወደፊትም አሁን ካለው ተጨማሪ ገደቦችና ፈቃዶች እንደሚኖሩ ይገመታል። የዚህ ሁሉ ህግ ዓላማ ግን ሁልጊዜም ይህንን እጅግ በጣም ቆንጆ ቦታ ቁንጅናውና የተፈጥሮ ብዝሃነቱን ይዞ መቀጠል እንዲችል ለማድረግ ነው። ምክንያቱም የሰው ልጆች በጣም አጥፊ ፍጡሮች ስለሆንን። እነዚህን ቪዲዮዎች ሪሰርች አድርጎ ቀርጾ እና ኤዲት አድርጎ ለእናንተ ለማቅረብ ሰዓትና ጉልበት በጣም ይፈጃል። ይህን ቪዲዮ ከወደዳችሁትና ወደፊት እንደነዚህ አይነት ቪዲዮዎች መመልከት ከፈለጋችሁ ላይክ፣ ኮሜንት፣ ሰብስክራይብ የምትችሉም ይህን ቻናል ፔትሪዮን ላይ መርዳት ትችላላችሁ። አመሰግናለሁ።